ሰላም ሰላም። ዛሬ ደግሞ አራተኛ ክፍል እንመለከታለን። ኢየሱስ ክርስቶስ ብቸኛ አማላጅ፣ ብቸኛ መካከለኛ በሰውና በእግዚአብሔር መሃል አድርገን የምንቀበለው መጽሐፍ ቅዱስ የሚያስተምረን አራተኛ ክፍል ላይ ደርሰናል። ለምንድን ነው ኢየሱስም ብቸኛ አምላክ፣ ብቸኛ አማላጅ፣ ብቸኛ መካከለኛ አድርገን የምንከተለው? አራተኛ ምክንያት ኢየሱስ አማላጅነቱ ተቀባይነት ያለው ፍጹም ሰው ስለሆነ። ኢየሱስ ምልጃውን እግዚአብሔር የተቀበለው ፍጹም ሰው ስለሆነ ኢየሱስ ክርስቶስ ለኃጢአታችን ለኛ ይማልዳል፣ ሊማልድልንም ይችላል። ኢየሱስ ክርስቶስ ፍጹም ሰው ስለሆነ እኛ ያለፍንበትን ድካም ስለሚያውቅ የሚራራ ሊቀ ካህን በሰማይ አለን። የሚያዝን ሊቀ ካህን በሰማይ አለን። ድካምሽን የሚያውቅ ሊቀ ካህን በሰማይ አለ። ሊያግዝሽ ሊረዳሽ የሚችል ያለፍሽበትን ፈተና ሁሉ ያለፈበት ሆኖ ያየው የእግዚአብሔር ልጅ ኢየሱስ በሕይወትሽ ሊማልድልሽ ሊያሳርፍሽ መካከለኛ በአባቱና በአንቺ መካከለኛ ሆኖ መኖር የሚችል ስላንቺ ኃጢአት ዋጋ የከፈለው ኢየሱስ ብቻ ነው። እንደ አዳም አይደለም፣ እንደቀደመው አዳም አይደለም፣ እንደቀደመው እንደ ሌዋውያን የክህነት አገልግሎት በድካም የተፈተነ አይደለም። ይህ ሁለተኛው አዳም ለእግዚአብሔር በመደሰት እግዚአብሔርን በማስደሰት ለእግዚአብሔር በመታዘዝ የታዘዘ እውነተኛ ሊቀ ካህን፣ በእርሱ ደስ የሚለኝ ልጄ ይህ ነው የተባለለት ለእግዚአብሔር ለአብ የታዘዘ ሊቀ ካህን ስለሆነ በኢየሱስ ያማልድልናል። በመታዘዙ ነውር የሌለበት፣ በመታዘዙ አባቱን ያስደሰተ የእግዚአብሔር በግ ሆኖ ስለኛ የሞተ በሞቱ ምክንያት ብዙዎችን ያጸደቀ ስለሆነ ኢየሱስ ያማልድልናል። በመሆኑ ስለኛ ለዘላለም ሊማልድ ደግሞ ሞትን ድል አድርጎ የተነሳ የእግዚአብሔር ልጅ ስለሆነ በመንፈሳዊና በስነ ምግባር ፍጹም ስለነበረ በክርስቶስ በኩል የሚመጡትን ሁሉ እግዚአብሔር ሊቀበላቸው ቃል ስለገባለት ዕብራውያን ምዕራፍ 4 ከቁጥር 15፣ ዕብራውያን ምዕራፍ 7 ከቁጥር 26 ላይ ይህ እውነት እግዚአብሔር የኢየሱስን ምልጃ ተቀብሎ እግዚአብሔር ዘንድ የክርስቶስ ምልጃ ተቀባይነት እንዳለው መጽሐፍ ቅዱስ ስለሚያስተምረን፣ ስለዚህ ለአንዴና ለመጨረሻ ጊዜ ባደረገው የመስቀል ስራ ለዘላለም እየማለደ የሚኖር የእግዚአብሔር ልጅ ኢየሱስ ይባላል። እንዲሁም በሞቱና በመከራ እንደኛ ሆኖ ከኛ እንዳንዱ ሆኖ ችግራችንን ስላየ እንደኛ ሆኖ በመከራ ስላለፈ ሊያግዘን ሊረዳን የሚችል የታመነ ሊቀ ካህን በሰማይ አለ። ዕብራውያን ምዕራፍ 2 ከቁጥር 17 እስከ 18 ሊራራልን ሊያግዝልን እንደኛ በመከራና በችግር ውስጥ ያለፈ ሊቀ ካህን ስለሆነ በእርሱ መንገድ የሚያልፉትን ሁሉ ሊያግዛቸው ሊረዳቸው የሚችል ሊቀ ካህን አለን። መላእክት ሰዎችን ሊረዱ አይችሉም። ምክንያቱም አንተ የሆንከውን አንቺ የሆንሽውን ነገር ስለማያውቅ ጌታ ኢየሱስ ግን አንተ ያለፍክበትን አንተ የለበስከውን ስጋ ለብሶ የስጋን ፈተና ስላየ ስለሚያውቅ ሊረዳክ ይችላል። መልአክ ይህንን አያውቅም፣ ይህንን ዓለም አያውቅም። መልአክ ቅዱስ ነው፣ ድካምን አያውቁም። ስለዚህ ስደክም አይረዳህም። ስደክም የሚረዳ የእግዚአብሔር ልጅ ኢየሱስ ብቻ ነው፣ አንተ የሆንከውን ስለሆነ። ስለዚህ ቅዱሳን ሰዎች ፍጹማን አይደሉም። በዘመናቸው እግዚአብሔርን አገልግለው ያለፉ ሰዎች ድካም አለባቸው፣ ሊማልዱ አይችሉም። ድካም የሌለው ብርቱ ሆነው በመንፈሳዊ ነገር አባቱን አስደስቶ የታዘዘ እግዚአብሔር አብን ያስደሰተ ከአዳም ይልቅ የተሻለ ከሌዋውያን ክህነት ይልቅ የተሻለ ካህን የሆነው የእግዚአብሔር ልጅ ኢየሱስ በሰውና በእግዚአብሔር መካከል መሆን የሚችል ብቸኛና ፍጹም አምላክ ነው። እሱም በማመን የእሱም ምልጃ እንድትካፈሉ ጋብዛችኋለሁ። በጌታ በኢየሱስ ስም ተባረኩ።